ሶሻል ሚዲያ ላይ ኮንሱም የምታደርጉትን ኮንተንቶች በጣም መጠንቀቅ አለባችሁ። ምክንያቱም የሶሻል ሚዲያ አልጎሪዝም ሰብኮንሺየስሊ አፌክት እያደረገን ነው፣ ሳናቀው ወደ የሆነ መንገድ እየመራ ነው። ይህንንም ስል ምን መሰላችሁ? ሶሻል ሚዲያ የምታያቸው ኮንተንቶች በማታውቁት መንገድ ማለትም ወደ የሆነ አስተሳሰብ እየመራችሁ ነው የሚሄደው። ለምሳሌ እናንተ የምታዩት ጥሩ ኮንተንቶችን ከሆነ ሶሻል ሚዲያ ላይ ለምሳሌ ስፖርተኞችን በብዛት የምታዩ ከሆነ እናንተ ስፖርት የመስራት ሞራላችሁ የተነሳሳ ይላል። እንደገና የሆነ ሱስ ላይፍ ላይ ያሉ ኦር የሆነ ቅብጥብጥ የሚሉ በቃ እንደሱ አይነት ደግሞ የምታዩ ከሆነ ደግሞ እናንተም እንደነሱ መሆን ትፈልጋላችሁ፣ ያምራችኋል። ወደዛ ዳይሬክሽን እየወሰዳችሁ ይላል ማለት ነው። ሶሻል ሚዲያ ላይ በጣም መጠንቀቅ አለባችሁ። ኢንተርቴይንመንቱም እንዳለ ሆኖ አንዳንዴ ደግሞ ኤጁኬሽናል ነገሮችን ስፔሻሊ ቲክቶክ ነው አሁን በአብዛኛው ሰው እየተጠቀመ ያለው እና ይሄ ነገር በጣም አእምሯችንን አፌክት እያደረገው ያለ ነገር ነው ቲክቶክ ማለት ነው። ሁላችሁም ይሄን ነገር ተጠንቀቃችሁ ነው በጥንቃቄ ነው መጠቀም ያለባችሁ ማለት ነው። ከተቻለ በጣም ሚኒማይዝ ማድረግ ከተቻለ ክሬተር መሆን ከኮንሱመር ይልቅ ክሬተር ሆናችሁ እናንተ ክሬት እያደረጋችሁ ለኦዲየንስ መፍጠር ኦዲየንሶች ወደ እናንተ እንዲመጡ ማድረግ እሱ በጣም ቤስት ነው። ግን ኮንተንት ክሬት ማድረግ አልፈልግም ምናምን የምትሉ ከሆነ ግን በተቻለ መጠን ኮንሱም የምታደርጉትን ነገር ማሳጠር ማለት ነው። ከተቻለ ዩቲዩብ ኮንተንቶችን መመልከት በጣም ቤስት ነው። ምክንያቱም ቲክቶክ፣ ኢንስታግራም፣ ፌስቡክ ሾርት ቪዲዮዎች ናቸው። በአንድ ደቂቃ ውስጥ 10 ቪዲዮ ልታዩ ትችላላችሁ። በጣም አጫጭር ቪዲዮዎች ማለት ነው። አሁን ያያችሁትና መጀመሪያ ያያችሁት ቪዲዮ ጭራሽ አታስታውሱትም፣ ምን እንደነበረም ጭራሽ ሪማይንድ አታረጉት ማለት ነው። ኮንሱም የምታረጉ ከሆነ ኮንተንት ያስደስተኛል የምትሉ ከሆነ ዩቲዩብ ኮንተንት ነው መመክራችሁ። ግን ኮንሱም የምታረጉትን መጠን መቀነስ፣ ኮንሱም የምታረጉትን ነገር መምረጥ በጣም አስፈላጊ ነው ማለት ነው። ለማታውቁኝ ዳጊት ይባላለሁ። ከአመት በላይ ኮንተንት ክሬተር ሆኜ ቆይቻለሁ ማለት ነው። አሁን ወደ ዩቲዩብ መተናል። ሁላችሁም ይሄን ፔጅ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ።